በማዕከላዊ ኢትዮጵያ ምስራቅ ጉራጌ ዞን በመስቃን ወረዳ ዘቢደር ቁልቁለታማ መንገድ በተለምዶ 12ኛ ተብሎ በሚጠራው አካባቢ በደረሰ የትራፊክ አደጋ የ11 ሰዎች ሕይወት አለፈ። አደጋው የደረሰው መነሻውን ስልጤ ዞን አሊቾ ወሪሮ ወረዳ አድርጎ 18 ሰዎችን አሳፍሮ ወደ አዲስ አበባ በመጓዝ ላይ የነበረ የሰሌዳ ቁጥሩ ኮድ 3 18197 በሆነ አነስተኛ የህዝብ ማመላለሻ ተሽከርካሪ ላይ መሆኑንም የማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን የትራፊክ አደጋ መረጃና ስታቲስቲክስ ዲቪዥን ኃላፊ ኢንስፔክተር ታምራት ደሳለኝ ለቲክቫ ኢትዮጵያ አስታውቋል። ኢንስፔክተር ታምራት ተሽከርካሪው የዘቢደርን ተራራ በመውረድ ላይ ያለ ባጋጠመው የቴክኒክ ብልሽት ከቆመ በኋላ ረዳቱና ሹፌሩ ከስር ገብተው መኪናውን ነካክተው በቃ አሁን ተስተካክሏል ብለው ታኮ ባነሱበት ቅጽበት መኪናው ከፍጥነት ወደ ቁልቁለት ተወንጭፎ አደጋ መድረሱንም አስረድተዋል። በአደጋው 5 ወንዶችና 6 ሴቶች በድምሩ 11 ሰዎች ወዲያውኑ ሲሞቱ በ6 ሰዎች ላይ ከባድ የአካል ጉዳት መድረሱንም ከሞቱ ተሳፋሪዎች መካከል የ1 ዓመት ህፃንና የ9 ዓመት ታዳጊ እንደሚገኙበትም ለቲክቫ ኢትዮጵያ ገልጿል። በአደጋው ጉዳት የደረሰባቸው ተሳፋሪዎች በወራቤና ቡታጅራ ኮምፕረሄንሲቭ ሆስፒታል ሕክምና እየተደረገላቸውም ይገኛል። ኢንስፔክተር ታምራት ደሳለኝ አደጋው በደረሰበት ወቅት ታኮ በማንሳት ላይ የነበረ የተሽከርካሪ ረዳትና ፈጥኖ ያልተሳፈረ አንድ ተጓዥ ምንም ሳይሆኑ መትረፋቸውን ለቲክቫ ኢትዮጵያ ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኦሮሚያ ክልል አርሲ ዞን አስኮ ወረዳ ግንቦት 23 እና 24 ቀን 2018 ዓ.ም የተፈጸመውን ጥቃት በተመለከተ ያከናወነውን የክትትልና የምርመራ መረጃ ዛሬ ይፋ አድርጓል። ቀደም ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲና ሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ በምስራቅ አርሲ 13 ኦርቶዶክሳውያን መገደላቸውንና ከ280 በላይ ምዕመናን መፈናቀላቸውና የ101 ዓመት ቤተክርስቲያን መቃጠሉን ማሳወቃቸው ይታወሳል። የሟቾቹን ዝርዝርም ይፋ ማድረጋቸው አይዘነጋም። ኢሰመኮ ከዓይን እማኞች ከተጎጂና ከመንግስት አካላት አሰባሰብኩት ባለው መረጃ በጥቃቱ የመንግስት የጸጥታ ኃይል አባላት፣ ሲቪሎች መገደላቸውን፣ ነዋሪዎች መፈናቀላቸውንና የንብረት ውድመትና ቃጠሎ መድረሱን ማረጋገጡን ገልጿል። ኮሚሽኑ በምርመራ ሂደቱ አረጋገጥኩኝ እንዳለው በአስኮ ወረዳ ደለታ ጫፋ ቀበሌ ከግንቦት 22 ቀን ጀምሮ የታጣቂዎች እንቅስቃሴ በመስተዋሉ በአካባቢው ሚሊሻዎችና የኦሮሚያ ጸረ ሽምቅ ፖሊስ እንዲሁም ራሱን የኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ ተብሎ በሚጠራው ታጣቂ ቡድን መካከል ግጭት ተፈጥሯልም ብሏል። ይህን ግጭት ተቀጥሎ ታጣቂ ቡድኑ በፈጸመው ጥቃት ከአካባቢው መሸሽ ያልቻሉ ኃይሌ ንጉሴና ስሙ አባይነ በተባለ 2 የክርስትና እምነት ተከታዮች ከብቶችን በመጠበቅ ላይ በነበረ በአቶ ሰፍኖ በተባለ አንድ የእስልምና ተከታይ በአጠቃላይ 3 ሲቪል ሰዎችን ሕይወት ሊያልፍ ይችላል ብለዋል። በተጨማሪም በጥቃቱ የጠለታ ቅዱስ ገብርኤል ቤተክርስቲያን መቃጠሉን ኮሚሽኑ ያረጋገጠ ሲሆን የብዩ ቡጠሌ የሼክ ሙስጠፋ መስጂድ አጥር ላይ ጉዳት መድረሱን፣ ቁጥራቸው በውል ባልታወቀ ቤቶች ላይ ቃጠሎ መከሰቱንና በጤና ጣቢያ፣ በመኖሪያ ቤቶች፣ የንግድ መደብሮች ላይ ዘረፋ መፈጸሙንም አስታውቋል። በጥቃቱ ምክንያት ከ2600 በላይ የሚገመቱ የአካባቢው ነዋሪዎች መፈናቀሉንም ኢሰመኮ አረጋግጧል። ኢሰመኮ በአርሲ ዞን በሸርካ፣ በአስኮ፣ በአንቆሎ፣ ዋቤና ጉና መርቲ ወረዳዎች ላይ በታጣቂዎች ሲፈጸም የነበሩ ጥቃቶች ዳግም እንዳይከሰት ተገቢ ጥንቃቄ እንዲደረግና ጥቃት ፈጻሚዎች ላይ ተጠያቂነት እንዲረጋገጥ በተለያዩ ጊዜያቶች ማሳሰቡን አስታውቋል። በመሆኑም መንግስት በአካባቢው በተደጋጋሚ መሰል ጥቃቶች መቀጠል አሳሳቢ መሆኑን ከግምት በማስገባት በአስቸኳይ የመንግስት የጸጥታ ኃይሎች በማሰማራት ሰላምና ደህንነት የማረጋገጥ ኃላፊነቱን ሊወጣ ይገባልም ብሏል። በአፋር ክልል ሎጊያ ከተማ የእሳት አደጋ መከሰቱን፣ አደጋው በንብረት ላይ ጉዳት ቢያደርስም በቁጥጥር ስር መዋሉን ክልሉ ለቲክቫ ኢትዮጵያ አስታውቋል። በከተማው ልዩ ስሙ አሊናጂ በተሰኘ ቦታ በንብረት ላይ የውድመት ያስከተለ የእሳት አደጋ መድረሱን የሚያሳዩ መረጃዎች ከቦታው በስፋት ሲሰራጩም ነበር። ከቦታው በወጡ መረጃዎች መሰረት አካባቢው በከፍተኛ ጭስ ታጉኖ የተስተዋለ ሲሆን በክልሉ ካለው ከፍተኛ ሙቀት ጋር በተያያዘ አደጋው ለመቆጣጠር አስቸጋሪ ሆኖ እንደነበርም ተናግረዋል። ቲክቫ ኢትዮጵያ ስለ አደጋው ምንነትና መንስኤ ተጨማሪ ማብራሪያ ለማግኘት የአፋር ክልል ኮሚኒኬሽን ቢሮን የጠየቀ ሲሆን ቢሮው ጉዳዩን ካጣራ በኋላ በሰጠው ምላሽ አደጋው ተከስቶ እንደነበር፣ የሰው ሕይወት ላይ ጉዳት እንዳልደረሰም አረጋግጧል። የቢሮ ኃላፊ አቶ መሐመድ አሊ በሰጡት ቃል ሎጊያ ከተማ ውስጥ ነው የእሳት አደጋ የተከሰተው፣ በህብረተሰቡ ትብብር በቁጥጥር ስር መዋል ተችሏልም ብለዋል። የሰው ሕይወት አልጠፋም፣ ንብረት ላይ ውድመት ደርሷልም ብለዋል ኮሚሽነሩ።
በተለምዶ አሊናጂ ምግብ ቤት አጠገብ ባለው ቤት ነው አደጋው የተነሳው ያሉት ኃላፊው በአደጋው ንብረት ላይ የደረሰ ውድመት መጠን መንስኤው ተጣርቶ ይፋ ይደረጋልም ሲሉም ጠቅመዋል። አንዳንዶች አደጋው ከሙቀት ጋር የተያያዘ መሆኑን እየገለጹ ነው። እንዴት ነው ነገሩ ስንል ላቀረብንባቸው ጥያቄ በሰጡት ምላሽ በሚመለከተው አካል ተጣርቶ ይፋ ይደረጋል ሲልም ትግባ ኢትዮጵያ አስታውቋል። የኢትዮጵያ የካፒታል ባለስልጣን የመጀመሪያውን የውጭ ኢንቨስትመንት ባንክ ፍቃድ መስጠቱን አስታውቋል። የኢትዮጵያ ካፒታል ገበያ ባለስልጣን የመጀመሪያውን የውጭ ኢንቨስትመንት ባንክ ፍቃድ ለናይጄሪያው ዩናይትድ ካፒታል ፋይናንሻል ሰርቪስ ኃላፊነቱ የተወሰነ የግል ማህበር መስጠቱን አስታውቋል። ባለስልጣኑ ባወጣው መግለጫ የናይጄሪያው ዩናይትድ ካፒታል ግሩፕ ተቀጥላ ኩባንያ ለሆነው ዩናይትድ ካፒታል ፋይናንሻል ሰርቪስ ኃላፊነቱ የተወሰነ ማህበር የካፒታል ገበያ አገልግሎት ሰጪነት ፍቃድ ሰጥቷል ተብሏል። የተሰጠው ፍቃድ ድርጅቱ በኢንቨስትመንት ባንክ ዘርፍ ስራ እንዲሰራ የሚፈቅድ ነው ያለው ባለስልጣኑ አክሎም የ5 የቦርድ ዳይሬክተሮችን ሹመት ማጽደቁንና ለ4ቱ ተሿሚዎች እንደራሴዎች ፍቃድ መስጠቱንም ገልጿል። እስራኤልና ኢራን ከተኩስ አቁም ስምምነት በኋላ ለመጀመሪያ ጊዜ የአየር ጥቃት ተለዋወጡ። እስራኤልና ኢራን ባለፈው መጋቢት ወር ከተደረሰው የተኩስ አቁም ስምምነት ወዲህ ለመጀመሪያ ጊዜ ቀጥተኛ ጥቃቶችን ፈጸሙ። ይህም በሁለቱ ሀገራት መካከል አዲስ ግጭት ሊቀሰቀስ ይችላል የሚል ስጋት ፈጥሯል። ድርጊቱ ቀጠናዊ ጦርነት እንዳይከሰት ለመከላከል ሲደረግ የነበረውንም ደካማ ዲፕሎማሲያዊ ጥረቶች አደጋ ላይ ጥላልም ተብሏል። ይህ ውጥረት የተጀመረው ኢራን እሁድ ዕለት ወደ እስራኤል በርካታ የባላስቲክ ሚሳኤሎችን ካስወነጨፈች በኋላ ሲሆን የኢራን ባለስልጣናት ድርጊቱ እስራኤል በቤይሩት በሚገኙ የሂዝቦላ ኢላማዎች ላይ ለሰነዘረችው ጥቃት የተሰጠ ምላሽ መሆኑንም ገልጸዋል። የእስራኤል አየር ኃይል እንዳስታወቀው አብዛኞቹ ሚሳኤሎች በእስራኤል የአየር መከላከያ ስርዓት መክነዋል ብለዋል። እስራኤል በበኩሏ በዛሬው ዕለት በምዕራብና በማዕከላዊ ኢራን በሚገኙ ወታደራዊ ኢላማዎች ላይ የአየር ጥቃት በመሰንዘር ምላሽ ሰጥታለች። በዚህም የሚሳኤል ማስወንጨፊያ ቦታዎችና ተያያዥ ወታደራዊ መሰረተ ልማቶችን ኢላማ አድርጋለች። በቴህራን፣ ኢስፋሃን፣ ታብሪዝ፣ ካራጅ እና ሌሎች የኢራን ከተሞች ፍንዳታ መሰማታቸውንም ተዘግቧል። ይህ የተካሄደው የአየር እርምጃ በኢራንና እስራኤል በዩናይትድ ስቴትስ መካከል ለሳምንታት የዘለቀው ግጭትን ተከትሎ መጋቢት 30 የተኩስ አቁም ስምምነት ከጸና ወዲህ በሁለቱ ሀገራት መካከል የተመዘገበ የመጀመሪያው ቀጥተኛ ወታደራዊ ግጭትም ሆኗል። ኢራን የእስራኤል ጥቃቶች ከሚቀጥሉ ከሆነ ምላሿ ይበልጥ ልታሰፋ እንደምትችል ያስጠነቀቀች ሲሆን የእስራኤል ባለስልጣናት በበኩላቸው ለተጨማሪ ወታደራዊ እርምጃ ዝግጁ መሆናቸውንም አመልክተዋል።